ሰላም ውድ የናዮሚ ፋሽን የዩቲዩብ ተከታታዮች፣ እንግዲህ በክፍል 2 ልብሱን እንደዚህ ጨርሼው በጣም የሚያምር ሆኖ የራሴንም ራሴ ነኝ የሰራሁትኝ። በጣም ወድጀዋለሁኝ። ከዛ በኋላ ወደ ፕሮግራማችን ሄድን። እንደዚህ የሚያማምሩ ፎቶዎችን ተነሳን። ወደ ውስጥ ደግሞ ወደ ፕሮግራማችን እየገባን ነው። በጣም የሚያምር አቀባበልና በጣም ደስ የሚል አስተያየት ነበር። ስላገኘሁ እንግዲህ በጣም ደስ ብሎኛል። በጣም ነው ያማረበት። አመሰግናለሁ። እሺ ፋንቺ፣ እስቲ ራስህን ለተመልካቾቻችን አስተዋውቅልን። እሺ ፋንታ ስንታየው እባላለሁ። የፊልም ባለሙያ ነኝ። እሺ ፋንቲሽ፣ እንግዲህ እንደዚህ ውብ ካደረገ ጀርባ የማን እጅ አለበት? ኑሐሚን ፋሽን፣ ኑሐሚን የምትባል ዲዛይነር አለች። እሷ ነች የእጅ ስራ ላይ ነው ብዙውን ጊዜ የምትሰራው። እሷ ነች ከዚህ ጀርባ ያለችው። ይሄን በእጇ በኪሎች ነው የሰራችው፣ ይሄንን በኪሎች ነው የሰራችው። በጣም ነው የሚያምረው። የእጅ ስራ ደግሞ ሲሆን ነው በደንብ በቃ አደነቅኩኝ። በጣም ነው የሚያምረው። እስቲ ስንት ጊዜ ፈጀባት ይሄን ዲዛይን ለማድረግ? እውነት ለመናገር 2 ወር አካባቢ ፈጅቶባታል ይመስለኛል። ግን ስንደዋወል ነበር ከ2-3 ወር በፊት ኦልሬዲ ረጅም ጊዜ ነበረና እዛ እየተደዋወልን እየተጠያየቅን ነበር። በጣም ጥሩ። እስቲ ድባቡ እንዴት አገኘው? በጣም የተለያዩ ኢንተርቪዎች ነበሩት። በጣም ደስ ይል ነበረ ፕሮግራሙ፣ ሁሉ ነገር እኔ በጣም ነው የወደድኩትኝ። ልብሱንም እንደወደዳችሁት ተስፋ አደርጋለሁኝ። አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ፣ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ደግሞ ለምታበረታቱኝ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።